ነው ጭራሽ ኪሽም ትገባባለህ። ምንድነው ደግሞ ምንድነው ማሳያ? አንቺ ደግሞ ስራት ይኑርሽ። በእናትህ ባሪ ፊት እንትናት ተሰማኛለህ። ሄደህ መክሰስ ትችላለህ። ገባ? ሄደህ መክሰስ ትችላለህ። ሚስትህን የምታምናት ከሆነ ትዳራችሁን ውስጥ ሀብለ ያመጣኸው ትዳራችን ፈርሶ እንደገና የተገነባው ማለት ነው በእሷ ምክንያት ነው። ሰላም ሊሰጡሽ አልቻሉም። ማን ነው? ይሄ ደግሞ አስቸጋሪ ወንድምሽ መጣልሽ። አንተ ምን እያደረክ ነው ያለው? ለምንድን ነው ሰላም አሁን ገና ነው የተነሳችው? ምን ሆነ? እኔን ማመን ከበደሽ? ባልሽን የልጆችሽን አባት 6 ዓመት አብረሽ የቆየሽውና ባልሽን የምትጠራጠሪ ሴት ነሽ። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ብቻዬን ወደ እናንተ ተመልሼ መጥቻለሁ። ሰሞኑን የተፈጠረውን ነገር እናንተም እኛም እንግዲህ ትንሽ አስደንግጦናል። እውነት ለመናገር እኔም ደንግጫለሁ። ግን አሁን ትንሽ ተረጋግቻለሁ። ወደ ራሴ ለመመለስ እየሞከርኩኝ ነውና ከሰሞኑ ትንሽ ይሻለኛል፣ ደህና ነኝ። ዛሬ ቪዲዮ ልሰራበት የፈለኩበት ምክንያት ምንድነው? አንዳንዴ ነገሮችን ማጣራት አለብኝ ብዬ ስላሰብኩኝ ያው የነበረ መች እንደተዋወቁ ከፋፊ ጋርና የናፋፊ መች እንደተዋወቁ መች እንደተገናኙ ቀኑን እኔ ስለማውቀው ነገሮችን ለማጣራት ስላሰብኩኝ እስቲ በብልሃት እሷም ባላላት ተብሏል። እንግዲህ ባልየውንም እስካሁን ድረስ አላገኘሁትም። አልተገናኘንም ከባሏ ጋር እና አሁን ነገሮችን ቆም ብዬ ሳስባቸው እስቲ ባልየውን ማናገር አለብኝ። ምንድነው እውነት ትክክለኛ ባሏ ነው? የነበራቸው ግንኙነት ምን አይነት ነው የሚለውን ነገር ማጣራት ፈልጋለሁኝና ያንን ስላሰብኩኝ ባለቤቷን ጠርቻለሁ እና ይሄንም እንደዛው ጠርቻለሁ። ማለት ሁለቱንም ቁጭ አድርጌ ማውራት ፈልጋለሁ። እስከዛሬ ድረስ በጣም ተጫጭሆናል፣ ብዙ ነገር ተዳርሰናል። አሁን ግን ትንሽ ራሴን ረጋ አድርጌ እኔ በቃ ልሸነፍና እኔ እንደመሸነፍ ሁኜ እስቲ ሁለቱንም ረጋ ብዬ ልጠይቃቸው። ባልየውም የራሱ ምክንያት ሊኖረው ይችላል። እንዴት ሚስቱ ከሌላ ልታረግዝ እንደምትችል የሚያውቀው ነገር ሊኖር ይችላል እና ይህም እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ ማወቅ እፈልጋለሁ። ነገሮችን ለማጣራት ግዴታ የኔ መረጋጋት አስፈላጊ ነው ብዬ ስላሰብኩኝ ራሴን ለማረጋጋት እየሞከርኩ ነው በቻልኩት መጠንና እውነት ለመናገር ድንገተኛ ነገር ሲሰማ በጣም ነው የሚያስደነግጠው። ከዚህም በፊት ያው በመሀል መታ ስለሄደች ብዙ እንደዚህ አይነት ነገር አልጠረጠርኩም። ማለት ሚስጥር ሲባል እርግዝና አልመሰለኝም። ማለት ናውም እንደዚህ ያደርጋል ብዬ ጭራሽ አላስብም። የሚያደርገውም አይመስለኝም እውነት ለመናገር። አሁን ላይ ለምን እሱም እንደዚህ እየደነገጠ እየፈራ እንዳለ አልገባኝም። ማለት ባሌ ነው፣ ምንም ብንጣላ ግን እሱ እንደዚህ ያደርጋል ብዬ በጭራሽ 100% ልደመድም አልቻልኩም። አሁን ቆመ ብዬ በማሰብበት ሰዓትና እስቲ ሌላ የማላቀው ሴራ ካለ የማላቀው የሆነ ሚስጥር ካለ እሱን ማውጣት የምችለው እኔ ተሸናፊ ሁኜ እነሱን ማናገር ስችልና የእነሱን ንግግር ሚዛናዊ በማድረግ ነው ሚስጥሩ ላይ መድረስ የምችለው ወይ እውነታው ላይ መድረስ የምችለው ብዬ ስላሰብኩኝ ራሴን ለማረጋጋት ራሴን እያዳመጥኩኝ ነውና እስቲ ለየብቻ ባልየውም የሚለኝ ነገር ይኖራል፣ ናሂም የሚለኝ ነገር ይኖራል ማለት ነው። እሷን እንደዚህ ነው ብዬ ማናገር አልፈልግም። ምክንያቱም ዋናው ጠንሳሽ እሷ ከሆነች ምንም ብላ ልታሳምነኝ ትችላለችና እስቲ ሁለቱንም ላናግራቸው ያለውን ነገር ላመዛዝንና እውነት ከሆነ እንግዲህ እግዚአብሔር የፈቀደው ነው የሚሆነው። ከዚህ በላይ ምንም የምታገልበት ምክንያት የለም። ግን ደግሞ ናሂ ወይ ደግሞ ባሌ ባላደረገው ነገር የእውነት በውሸት እየተጠረጠረ ከሆነ በውሸት ስሙ እየጠፋ ከሆነ እና ትዳሩ እየፈረሰ ከሆነ እኔ ተሸናፊ ሁኜ ባሌን ወደ ራሴ መመለስ እንደምችል አምናለሁ እና ያንን ለማድረግ ነው ዛሬ ይህንን ሀሳብ ያመጣሁትና እስኪ ሁላችሁም በእኔ ቦታ ራሳችሁን በእኔ ቦታ አድርጋችሁ እያሰባችሁ ነገሮችን እስቲ የሆነ በቃ እኔ ብሆን እንደዚህ ነው የማደርገው ብላችሁ የራሳችሁን ሀሳብን በዚሁ ገለጹልኝ። እስከዛ ድረስ ስለምትደግፉኝ አብራችሁኝ ስለምትሆኑ የተለያየ ሀሳብ ስለምትሰጡኝ እየደወላችሁ ቴሌግራም ሁሉም ማንኛውም አፕ ላይ እየጻፋችሁልኝ አይዞሽ በርቺ
እንደዚህ ሁኚ እንደዚህ አሸንፊ እያላችሁ እንደ እህትነት እንደ ወንድምነት ምክራችሁን እየለገሳችሁኝ አብራችሁኝ ለነበራችሁ ተመልካቾቼ እህት ወንድሞቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ውጪ ሆነን ስናየው ነገሩን መፍረድ ይቀለናል። ውስጥ ስንሆን ደግሞ በጣም የሚከብደው በተለይ የኔ የምትሉት ባላችሁ እሺ ሌላ ሴት ሊያይ ይችላል፣ ሌላ ሴት ሊነካ ይችላል። ግን እስከ ማስረገዝ ደረጃ መድረስ ደግሞ በጣም ነው የሚከብደውና በሰዓቱ በጣም ከብዶ የነበረ ምን እንዳሳለፍኩ ማውቀው ነኝና ያን ሁሉ ነገር እያሳለፍኩ ነው አሁንም ይሄንን ቪዲዮ እየሰራ ያለሁት። ግን ደግሞ እስቲ አብረን እናንተም አብራችሁ ነው ያያችሁት፣ አብራችሁ እኩል ነው የሰማችሁትና እስቲ አብረን ያለውን እውነታ ደግሞ እናጣራ እና ማን ልክ እንደሆነ ማን ስህተተኛ እንደሆነ ደግሞ እንመልከት አብረን እንየው ብዬ ነው አሁን ይሄን ቪዲዮ እየቀረጽኩላችሁ ያለሁት። እና እስኪ እስጢፎ ሚምጣና ናሂም ሚምጣና የሁለቱንም ሐሳብ መልሳቸውን ሰማለሁ። አስፈላጊ ከሆነ ደግሞ የነሱ መልስ ከሰማው በኋላ ደግሞ ፋፊን አገኛታለሁ ማለት ነው። እስቲ አብራችሁን ሁኑ። እስኪ ለማንኛውም ቤተሰቦች እስቲ እኔ ማንኛው ጋር ሚስጥር እንዳለ አብረን እንመልከት እና እስኪ እንጠብቃቸው። ለማንኛውም ሰላም ነው? እሺ እንዴ ናዝጋ እሺ ደህና ነኝ። አንድ ልጅ ሰላም ነው? እንዴ ደህና ነህ? በጣም ደህና ነኝ። ተረጋግተሃል? አዎ ምን ታደርጊያለሽ? አይ ዋናው መረጋጋት ነው። እውነት ነው። ያው በጣም አዝናለሁ ማለት እየተፈጠረ ባለው ነገር በጣም ማዝናው። የእውነት አንተ የማታውቀው ከሆነ ይሄ ነገር እንደኔ ድንገት ሰምተው ከሆነ ድንገት የምታውቀው አውቀህ ከሆነ በጣም ነው የሚያስደነግጠውና ተመሳሳይ ስሜት ነው የሚሰማን ብዬ አስባለሁ። እውነት ነው። እኔም የመጣሁት ወደዚህ ወደ አንቺ ተመሳሳይ ስሜት ነው የሚኖረው ብዬ ነውና አንዳንድ ነገሮች አንቺ ጋር ካሉ ብዬ ነው የመጣሁት። ያው በጣም ከባድ ነው። እኔ ራሴ አይደለም በሴት በወንድ ራሱ በጣም ከባድ ነው። እኔ ራሴ እንቅልፍ አልተኛም ማስበው ስለነሱ ነው። ምንድነው የተፈጠረው ነገር ምንድነው? ምን አይነት ሰይጣን ነው የገባው የሚለው ነገር በቃ እንደዛ ነው ማስበው። አይ ኖርማል ጥል ምናምን ቢሆን እኮ ችግር የለውም። ግን እንዲህ መስመር ያለፈ ማስረገዝ ደረጃ ከተዳረሱ ደግሞ በጣም ከባድ ነው። እውነት ለመናገር ያው የተዋወቅንበትን እነሱ የተገናኙበትን ጊዜ ጠንቅቄ አውቃለሁኝ። አንተ በዛ ጊዜ እንግዲህ ትኑር አትኑር የማውቀው ነገር የለም። ባለመሆኑን የሚያዩት ቪዲዮ ላይ ነውና ተገናኝተን አናውቅም። በመጀመሪያ በጣም አመሰግናለሁ ስጠራክ ስለመጣክ ራስን አረጋግተህ ስለመጣ አመሰግናለሁ። እና እኔ ያን ምን መሰለሽ ወደዚህ የመጣሁበት ዋናው ምክንያት ምንድን እንደሆነ ታውቂያለሽ? እኔ እንጃ እኔ በየትኛው ሰዓት እንደተገናኙ ራሱ ከሱ ጋር አላውቅም። ምክንያት ምን መሰለሽ ከአረብ ሀገር እንደመጣች ቀጥታ እኔ ጋር ነበር ያረፈችው። እሱ ደግሞ በእርግጠኝነት እንደዚህ ልጅ አረ ጭራሽ አይታሰብም። ሲጀመር እኔ የመጀመሪያው እንደሆንኩኝም አውቃለሁ። ገብቶሻል? ከአረብ ሀገር እንደመጣች እኔ ጋር ነበር ያረፈችው። እንዴት ሆኖ እሷ ጋር እሺ ሌላም ታውቀው ነገር አለ? ሌላም ማለት እኔ ማላውቀው አንተ የምታውቀው ሚስጥር። እሷስ ምን አይነት ሴት ናት ስታስባት? እንደዚሁ ተንኮል የምታስብ አይነት ሴት ናት? ምንድነው ማለት እኔ ከትዳሬ ያላት አላማ ምንድነው? ፍላጎቷ ገብቷል። አሁን እኔ እንደዚህ ነው ባል እስከሆንክ ድረስ ክብራችሁን የሚነካ ነገር ምንም አይነት ነገር መናገር አልፈልግም። ጀስት እንደ ትልቅ ሰው እንደ ተማረ ሰው እንድናወራ ነው የምፈልገውና ምን አይነት ባህሪ ነው ያላት እሷ? አሁን በጣም እኔ ጋር ስትመጣ የማይሆን አክሽን ነው የምታሳየኝ። የምትናገራቸው ነገሮች በጣም አጸያፊ ናቸው። እንደ ባለ ትዳር አይነት ሴት አይደለም ያወራች ያለችው። አክቷ እንደዛ አይደለም። እኔም ባለ ትዳር ነኝ። መስመሬን ገደቤን አውቃለሁ። ገብቶሃል አይደለ? ግን ያንን ነገር እያደረገች አይደለም። እና ምንድነው ምክንያቷ ብለህ ታስባለህ? አንተስ የማታውቀው ነገር ሚስጥር አለ ወይ የሚለው እኔ ማለት በቃ በጣም ከብዶኛል። ባለቤቴ አያረግም እላለሁ። ግን ደግሞ ሳስበው መጀመሪያም ተባብለው የተገናኙት እነሱ ናቸው። ከአረብ ሀገር መታ ሲያገዛት የነበረውና ይሄ ነበረ። አሁን እንደገና ዙራ ተመልሳ መታ ሆዷ ከገፋ በኋላ አርግዣለሁ አለችው። ገብቷል? ምክንያቱም ምን እየሆነ እንደሆነ አልገባኝም። ለኔ በጣም ከብዶኛል እውነት ለመናገር ማለት ነውና
እንዴት ነው ይህንን ነገር ማጥራት የምችለው? አሁን እኔ ምን እንደሆነ ታውቂያለሽ? እኔም በጣም ግራ የገባኝ ነገር ነው ይሄ ነው። እኔ ፋፊ እንደዚህ ታረጋለች ብዬ ጭራሽ አስቤ ማለቅም። ሲጀመርም እኔ የሆነ ሰው ወይ የሚያስፈራራት ሰው ከሌለ ወይ ምን እንዳሏት አላውቅም እንጂ እርግጠኛ ነኝ እኔ ልጁ የኔ እንደሆነ እርግጠኛ ነኝ 100%። ግን ለምንድን ነው እንደዛ ያለችበት ምክንያት የሚለው ነገር እኔ በጣም ግራ ገባኝ። እውነት ለመናገር በጣም ይከብዳል። ማለት እኔ ይኸውልህ አንተም አይተሃል፣ ከዚህም በፊት አልጋ ቤት ተገናኝተው ነበረ። እሱ ያረፈበት ሆቴል ሄዳ ነበር። ገብቷል። ባለትዳር ሴት ደግሞ እንደዚህ አታረግም። ገባ? ካሁን እኔ ባለትዳር ነኝ። አንድ ሰው ጓደኛዬ ሊሆን ይችላል፣ ያገዘኝ ሰው ሊሆን ይችላል። ገብቷል። ግን ሩሙ ድረስ ሊሄድ አልችልም፣ የሆነ ኬዝ ከሌለኝ በስተቀር ማለት ነው። ማግኘት ካለብኝ ውጪ ላገኘው እችላለሁ። እሷ ግን ይሄንን ነው እያደረገች ያለችው። እና ለምን ማለት ከባሌ ያላት ጉዳይ ምንድን ነው? እኔ አንተን አላቅህም፣ አንተ የሷ ባል ነክ። ግን ደግሞ እሷ ከኔ ባል ጋር ግንኙነት አላት። ከዚህም በፊት ብዙ ነገር ተፈጥሮ ብዙ ነገር ተበጣብጠን እራሷ ይቅርታ ጠይቃ ነገሮችን ይፈታን ነበር የመሰለኝ እኔ በራሴ በበኩሌ ማለት ነው። ግን ደግሞ አሁን ተመልሳ ድንገት መጣ አርግዣለሁ ማለት ምን ማለት ነው? አልገባኝም። በጣም ግራ ይገባል። ለኔም ያለው ስሜት እንደዛ ነው። በጣም ነው ግራ ይገባኝ። አይ አንተ የእውነት ባል ነክ ወይ? የእውነት ለሷ ባሏ ነክ ወይ? እኔ የእውነት ግራ በጣም እየገባኝ ስለሆነ ነው። ባል ያለው ሰው እንደዚህ ሊሆን አይችልም። እኔ በራሴ ሚዛን ስለማየው ማለት ነው። እኔ አሁን ከባሌ ውጪ ጭራሽ ማሰብም አልፈልግም ማየትም አልፈልግም። እሷ ግን ባል እያላት እንዴት ባለትዳር ወንድ ላይ እንደዚህ ትለጣጠፋለች? እሱን እየመረጠች እሱን እየጎተተች የእሱን ሚስትና ቤተሰብ እያንጓጠጠች እንዴት እንደዚህ ልትሆን ትችላለች? አንተ ትክክለኛ ባል ከሆንክ ነው የሆነ አስገድዳት ይዛሃት ነው? አረ እንደዛ የለም፣ እንደዛ የሚባል ነገር የለም። አረው እኔ ምን መሰለሽ፣ እኔ በጣም ግራ የገባኝ ነገር ምንድን ታውቂያለሽ? ለምን እንደዚህ እንዳደረገች ራሱ እኔ እንጃ። እኔ በጣም ምን እንዲያገናኛቸው ራሱ ለምን እንደዚህ ሊያደርጉ እንደቻሉ ራሱ በየትኛው ሰዓት ተቀራርበው እንደዚህ እንዳደረጉ እኔ በጣም ግራ ነው የገባኝ። እስኪ እሱም ይምጣና እናወራለን። እሺ ተረጋጋሽ። ለምን ይጠራሽ? እሱ ለምን ማልጠራ? ለምን ጠራሽ? ምን ያስፈልጋል እሱ ነገር? አሁን እኮ ለምን ጠራሹ ለመባባል አይደለም የተገናኘ ነው አይደል? እሺውን ጉዳይሽ ምንድነው? እውነቱን ማወቅ ፈልጋለሁ። ስለዚህ እውነታውን እንድትነግሩኝ ፈልጋለሁ። ገብቷል አይደል? የትኛው እውነታ ነው? ምን ማለት ነው? የትኛው እውነታ ነው? የትኛው ጉዳይ ነው እኛ መሀል ያለው? ረሳክ? አንቺ እኮ ፍላጎትሽ ነው የተሳካልሽ ያለው አይደል እንዴ? አሃ ሴት ማስረገዝም የኔ ፍላጎት ነው አይደለ? እንደዛ ነው ብለህ የምታስበው? ነገርኝ። እኔን ማመን አልቻልሽም። እስኪ ቆይ ግን እኔ የምጠይቅህ ነገር ምንድነው? ያላችሁ ነገር ከባለቤቴ ጋር ምንድነው ግንኙነታችሁ? እሱን ልታስረዳኝ ትችላለህ? በምን እንደተገናኛችሁ? እሷን ጠይቃት። ለምን እሷ እንዴ? አንተ የሁለት ልጆች አባት አይደለህ እንዴ? እንዴት እንደዚህ እሷ ትመልስልሃለች። እኔን አንቺ ማመን ከበደሽ? ማሽን አመንሽ አይደል? ከኔ ይልቅ አይደለ? ገና ለገና አዎ፣ እንደዛ እኮ ነው አይደል እንዴ? ቼክአፕ እስክትደረግ ነው አይደል አንቺ እየጠበቅሽ ያለሽው? እኔን ማመን ከበደሽ? ባልሽን የልጆችሽን አባት 6 ዓመት አብረሽ የቆየሽውና ባልሽን የምትጠራጠሪ ሴት ነሽ። ገባሽ አይደለ? የተያዝከው አልጋ ቤት እኮ ነው። የተያዝከው አልጋ ቤት። አንተን ለመጠራጠር በቂ ምክንያት አለኝ ነው። ገባክ አይደለ? እኔ በቂ ምክንያት የለኝም። እስቲ የለሽም በልና እኔን ተከራከረኝ። ደስ እንዳለሽ ውብዬ፣ ደስ እንዳለሽ አይደለም። ለምን እኔን እንድጠራጠር ታደርገኛለህ? እስከዛሬ ድረስ እኮ ሳልጠራጠር ነው አብረን የኖር ነው አይደል? ሁለት ልጆች እስከመውለድ የደረስነው እኮ ሳልጠራጠር ነው። አምነሽኝ አይደለም እየኖርሽ ያለሽ። ያሁኑ ባህሪሽ ልወልድ እችላለሁ ነገር ያሁኑ ባህሪሽ እያየው እኮ ነው ብዬ ያሁኑ ባህሪሽ እኮ እንደምታምኚ አይደለም እኮ የሚያሳየው። ገባሽ አይደለ? እኔ እንደምታምኚ አይደለም የሚያሳየው። ይሄ የኔ ባህሪ አይደለም። ያለ ባህሪ እየሰጠኸኝ ያለው ያንተ ተግባር ነው። ገብቷል? አንተ እያረክ ያለው ነገር ልክ ነው። እንደዛ ነው። እሺ እኔን አሳምነኝና ከዛም በኋላ እኔ ልፈር። እኔ እኮ አንተን የምጠራጠርበትና አንተን የምፈራበት ምክንያት አለኝ። አንቺን ለማሳመን ምንም መድከም አይጠበቅብኝ። ምን ማለት ነው? ባለ ትዳር ማማገጥ። እሺ አንተ ስርዓት ይኑር። እኔ ከሳለሁ ስርዓት ይኑር። ከሰው ሚስት ጋር እኮ ነው ያለው። ከሳለሁ ከሰሰኝ ነው ሲጀመር እኮ ከሰው ሚስት ጋር ነው ያለው። እሷም ደግሞ ከሰው ባል ጋር ነው ያለችው። ገብቶሃል አይደል? ምን አደረኳት? ምን ማለት ነው? ከአንተ አርግዣለሁ እያለች ነው ያለችው። እና አመንሻት አይደል አንቺ? እና እንዴት ነው ማለት ነው? ታምኛታለሽ? የምትሆነው ከሷ ጋራ የምታወራው ከሷ ጋራ እና እኔ እንዴት ነው ማላምናት? እስቲ ምክንያት ስጠኝ።
ንገረኝ። አይደለም ንገረኝ፣ ጉዳይሽ ንገረኝና ልሂድበት። ተነጋገሩ፣ እውነታውን ንገሩኝ። በቃ እኔ ሰላም ማግኘት ፈልጋለሁ። ገብቷል አይደል? ስለዚህ ከሷ ጋር አይደለም የምትል ከሆነ እስኪ ምክንያት ስጠኝ። እስኪ እንደዚህ አይደለም የምትል ምክንያት ስጠኝ። ሚስቴን እኮ ቀምተኸኛል እኮ ከሷ ጋር ነው እያልኩ። እኔ ለምን ጨራሽ ቼክአፕ ታደርጋላችሁ? አንተ ስርዓት ይኑር። እኔ ከሷ ጋር አልነበርኩም ዛሬ። ገባክ አይደል? እያዳመጥከኝ ነው። እሱም ተጎጂ ነው፣ እኔም ተጎጂ ነኝ። እሷ የሚወሰደችው የኔን ባል ነው። አንተ የሚወሰድከው የእሱን ሚስት ነው። ገብቶሃል አይደል? ምንድነው ችግራችሁ? አይደለም ለምንድን የምትጎዱ ነው? ምንድነው ችግራችሁ? ምንም የለንም። ከሚስት ጋር እኔ ትጠረጥረኛለህ። እኔ እሺ ቆይ እንደዛ ልትልበት የቻለችው ምክንያት እሷን ጠይቃት። ሚስት አይደለች ያለችው? እኔ ብያለሁ ሚስት ናት አይደል? እሺ ቆይ እሷ እኔ ለምን ታስጨንቁኛለህ? ለምንድን ንገረኝ። ለምንድን የምትለምናት? እሷን ጠይቃት። አይደለም ፈርታ የለመንክበት ምክንያት ለኔ ያስረዳኝ። አሁን እኮ ይኸውልህ፣ አሁን ለምሳሌ እኔ ልጅ ወልጃለሁ አይደለ? አንድ ወንድ መጥቶ የወለድሽው ልጅ የኔ ነው ቢለኝ እኔ የማሳምንበት ምክንያት አለኝ። ገብቷል አይደል? የእሱ እንዳልሆነ እኔ የማሳየው ማስረጃ አለኝ። አንተ ማስረጃ ካለ እኔን ማሳመን የምችል ከሆነ አሳምነኝ። አንቺ እንዳመንሽና እንደፈቀድሽ ይሆንልሽ ብዬ ለምንድን ነው እንደዛ የምትለው? እንደዚህ ማለት አልችልም። ያ ማለት እኮ አንተ ግንኙነት አለ ማለት ነው ከሷ ጋር። ካሰብሽ አዋለኝ አለው ብለሽ ካሰብሽ አለኝ። እሺ ባለ ትዳር ሴት ጋር ምን ሰራለህ? ስንት ትዳር ይላችኋል አይደል እንዴ? ረፋ እንደዚህ አትuna። አንተ ስርዓት ተረጋጋ። አትናገረኝ። ሳታገኝ አትናገረኝ። በደንብ እናገራለሁ። ከሚስቴ ጋር እኮ ነው የተገኘው። ሳታገኝ አትናገረኝ። ከዚህ በላይ እንዴት ይወቀ? የምትዞሩት አብራችሁ የምትውሉት አብራችሁ፣ ጭራሽ አልጋ ቤት የተገኛችሁት እናንተ። ወይ የሰራችሁት ሌላ ነገር አለ? እሺ ማላውቀው ሚስጥር ካለ ይሄ ነው በልኝና ንገረኝ። መናገር አልችልም። ለምን መናገር የማትችለው? ምክንያት ሁሌ እንደዚህ እያልኩ ነው ትዳርን ማፍረስ የምፈልገው? እንደዛ ነው አንተ ከኔ ሚስጥር እየነጠቀ? እኔ ትዳሬን እፈልገዋለሁ። አንቺ ነሽ ትዳርሽን ያልፈለግሽው። ሁኔታ ነው እኔን ተጠራጥረሽ ያባረርሽኝ አንቺ ነሽ። እኔ ተጠራጥሬ ያባረርኩ? ጆሬ እየሰማ አይኔ እያየ ነው። እሺ ያንተ ልጅ ነው ያረገዝኩት ያለችክ እና አመንሻት? ለምን አመንሻት? ማመን የማልችለው ምን አይነት ሰው እንደሆነ ታውቃለህ? ትናንት የመጣ አዲስ ሰው የማላውቀው ሰው ቆነ ነው። እሷን ግን ሀብለ ትዳራችን ውስጥ ሀብለ ያመጣው ትዳራችን ፈርሶ እንደገና የተገነባው ማለት ነው በሷ ምክንያት ነው። አሁንም ሁለተኛ እንደገና ደገመችው። ይሄ ምን ማለት ነው ንገረኝ። ለዚህ ማስረጃ አለክ? እሺ ይሄ ሰው አሳዝነም እሱ ባል ነው አይደለ? ባሏ እስከሆነ ድረስ ባል ያላት ሴት ለአንተ ምን ታደርግላለች? ይጠይቃት ሚስቱን። ለምን? እሺ እኔ ሚስት ነኝ አይደለ? እኔ አንተን እየጠየኩ መልስልኝ። አሁን ምንም ማለት አልችልም። ለምን ምንም ማለት ማችለው? ልታምኚኝ ከሆነ እመኝ። ዝም ብዬ ከመሬት ተነስቼ ከዛም በኋላስ ንገረኝ። ከዛ በኋላ ምንድነው የማደርገው? አመንኩክ። ከዛን ከኔ ጋር እየኖርክ እሷ መታ ልጅህን ታሰቅፋለች። እንደዛ ነው የምፈልገው? ንገረኝ። ወይ ተይኝ በቃ አጨጭኝ። ከዚህ ታቸው እነዚህ ክብር አይደላችሁ። ቆይ ለምን እንደዚህ ነው ሰው ልከው? አንተ ምንድን ምክንያት እንደዚህ አይነት ሰው እንድትሆን ምክንያት እኔ አልሆንኩም። እኔ አሁንም ቢሆን ወድሻለሁ። አሁንም ቢሆን እኔ አንቺን ብዬ ነው የመጣሁት። ትዳራችንን መልሱ ብዬ። የሰው ወሬ አትስሚ። አዎ አትስሚ። በቃ እሷ ነው አጠገቤ ቆመህ ደወለች አይደለ? ቤት ድረስ ደግሞ መጣች። ጆሮ እየሰማ ካንተ እንዳረገዘች ነገረችኝ። እና እንዴት ታምኛታለሽ ብዬ እንዳላምን የሚያረጋኝን ምክንያት ንገረኝ። ገብቷል አይደለ? ንገረኝ ምክንያት። ንገረኝ። ምክንያት አያስፈልግም እኮ። እኔ እኮ ባልሽ እኮ ነኝ። እዚህ ላይ ለምን ተኝ መጣህ? ፋፊ ምን እያደረግሽ ነው? ለምንድን ነው ልብስን ልብስን በደንብ አልብሰህ አንቺ ነውር አይደለም እንዴ? ቆይ የባለ ትዳር ልብስ እንዴት ትለብሻለሽ አንቺ? ነውር አይደለም? ቆይ እስቲ ፎቶ ምን እያደረገ ነው? ምን እንደያደረገ ነው? ሁሉም ሰው እንደናንተ ነው የሚመስላችሁ? እኔን አስወጣሽና እኔን አስወጥተሽ እሱን አስገባሻ ማለት ጭራሽ ልብስን አስለበስክልኝ። በርዷት ወስዳ ነው። አረ በርዷት ወስዳ ነው። ተዋክ ወይ አውረኝ እንጂ አልነግረኝ። እያናገርኩህ እኮ አንቺ ምንድን ነው ችግርሽ? ቆይ ለምንድን ነው የመጣው? ሲጀመር ሳትነግረኝ ለምንድን ነው የመጣው? ፋፊ ተይኝ በቃ። ለምንድን ነው ከህይወቴ ውጭ ያልኩሽ? ለምንድን ነው የማትወጪው? እንደዚህ ልብስን አልብሰህ ማለት ምን እያደረግሽ ነው? ጤነኛ ነሽ? በጣም ጤነኛ ነኝ። ምን ቆይ አንቺ የምትፈልጊው ምንድን ነው? ከህይወቴ የምትፈልጊው ነገር ምንድን ነው? እኔ ካንቺ ምንድን ነው የምትሰሪው? ምንድን ነው ሀሳብሽ? ምንድን ነው ፍላጎትሽ? ምንድን ነው? እኔ እኮ የማወራው ከሱ ጋር ነው። አንቺ ማውራት ያለብሽ ከሱ የምትፈልጊው እሱን ነው። ጉዳይሽ ከሱ ነው። ማውራት ያለብሽ ከሱ ከኔ ጋር እንዳልጨርስ አንቺ ምንድን ነው ፊትን ዙረክ እንትን በል ተናገር። እሺ
ዛሬ ጨራሽ አላገኘኋትም ብላል ነበር እንዴ? ንገሪያቸው። ምን ተንገረን? እሺ ልጁ የኔ አይደለም የሱ ነው ብለሽ ንገሪያቸው። ቆይ ለምንድን ነው እነሱን ስታያቸው የምትቀያየረው? ምን ሆነህ ነው? አፊታይ እንደዚህ አትበይ በእናትሽ። ስርዓት ይኑርሽ። ባልሽ ነው እዚህ የቆመው። ለምንድን ነው እሱ ፊት እንደዚህ የምታረጊው? ሚስቴ ናት። ወደ ትዳሬ ልመለስ ነው የመጣው። እሺ ሚስት ነኝ አይደለ? ምን ልሰራ ነው ጃኬትን ይሰጣት? ንገረኝ። ምን ለመሆን ነው? ሌላ ሴት ጃኬትን ያንተን ጃኬት መልበስ አለባት? በለዚህ ደግሞ ሌላ ምን ለስጠኝ? በርዷ ትወስዳ ነው። አዎ በርዷ ሰጣት በረደብክ አይደለ? ሰሜንሽ እኔ ላንቺ ማለት ነው ምን እንደማረግ ታውቂያለሽ? ችግር የለውም። ምን ማለት ነው? ታረፈለክ ሲጀመር እዚህ ምን ልታረግ መጣ? እሱ ይመለከትሽ። አንቺ ቢያንስ ባልሽን አታከብሪም ነው? ለምንድን ነው እዚህ የመጣው? ለምንድን ነው የጠራሽ? ምን አገባሽ? አንቺ ነሽ የጠራሽ? አዎ እኔ ነኝ የጠራሁት። ምን ነው ለምንድን ነው የጠራሽ? ጉድሽ እንዳይወጣ ነው። የትኛው ጉድ? ባለትዳር ሆነሽ እንዴት ባለትዳር ወንድ ላይ ትወጫለሽ? ንገሪኝ እስቲ ምንድነው ሐሳብሽ? አንቺ ፍላጎትሽ? ጠየቁት እኮ አልመልሳለ። ቢያንስ አንቺ መልሽ፣ ምክንያቱም አንድ አይነት ናችሁ። እሺ ስለ ልጅ ሁለታችሁም ትዳር በትዳር ላይ ሌላ ትዳር የመሰረታችሁት ባለጌ። ልጁ የኔ አይደለም የምትይው ለምንድን ነው? ለምን ተናገሪ። ምንድነው ሐሳብሽ? ፍላጎትሽ ምንድነው? በቃ እሱን መጠየቅ ትችላላችሁ። እሱ አልመልስም ማለት ነው። ስለዚህ ሁለታችሁም አንድ አይነት ናችሁ። ስለዚህ እኔን ጠርተሽኝ አይደለም የመጣሁት። እኔ ምንድነው የምትፈሪው አንቺ? ለምን አትናገሪም? ምንም የምናገረው ነገር የለም። ለምንድነው ልጁ የኔ ነው ያልሽው? ቆይ ምንድነው ችግርሽ? ለምን አትናገሪም? በቃ ለምንድነው እሱ አይደለም ያልሽው? እሱ ልጠይቁት አይደል የጠራችሁት? እኔ ደግሞ ስንፈልግ ስለዚህ ስለመጣሽ እድሉን ሰጠነሽ። ላብራራ አይደለም የመጣሁት። ኧረ እባክሽ ምን ነው ለዚህ ጊዜ አትተጋገዙም እንዴ? ውብዬ እኔ አንቺን ብዬ ነው የመጣሁት። እኔን ብለህ መጣክ። ስሚ ነገር ፍርድ ቤት እንገናኝ ካንቺ ጋር። እኔን ብለህ መጣክ። አንተ ደግሞ ከሳሉ ሰምተኛላ። ነገ አመጣልሃለሁ። ችግር የለም። የሚረጋጋው ስማኝ፣ ነገ አመጣልሃለሁ የክስ ወረቀቱን። እንዴት ነው የምትከሰኝ? እንዴት ታማግጣለህ? ባለ ትዳር የሆነች ሴት ቆይ ከሳለሁ ማለት ምን ማለት ነው እንዴ? ትሰማኛለህ? ሄደህ መክሰስ ትችላለህ። ገባ? ሄደህ መክሰስ ትችላለህ። ሚስትህን የምታምናት ከሆነ እመናት። እሺ የምታምናት ከሆነ እመናት። ልቀቀኝ። ምን ናችሁ ነው? ቆይ ነው ችግር ምንድን ነው? ንገረኝ። አሁን መክሰስ ትችላለህ። አሁን ሄደህ መክሰስ ትችላለህ። ባለጌ ነህ። ሚስትህን ማታምናት ከሆነ ሄደህ መክሰስ ትችላለህ። ስርዓት ያዝ። እመታለሁ ኋላ እንዴ። አሁን ሄደህ መክሰስ ትችላለህ። አንቺ ፍላጎትሽ ምንድን ነው? ሰውን ለማደባደብ ነው የጠራሽው እንጂ የኔ ፍላጎት እንደዛ ነው። አንቺ ምን እያደረግሽ ነው እንዴ? እኔ ምን አደረኩኝ? እኔ እኮ ሁለታችሁ ጋር ናችሁ። አንተ ስርዓት ይኑር። በእናትህ ዞር በል አንተ። ስርዓት ይኑር። እንዴ የምፈልግ እዘቀዝቃለሁ። ኧረ እባክህ ትዘቀዝቃለህ። የሰው ሚስት ነጥቀ ደግሞ እዘቀዝቃለሁ ምናምን። እኔ አልነጠኩም። ሚስትህን የምታምናት ከሆነ እመናት፣ አለበለዚያ እራስህ ጉዳይ። አይ በእናትህ ተረጋጋ በቃ። ካመንካት እመናት። እሺ እኔ ላይ ምናምን ማንም መጥቶ መናገር አይችልም። ከዛሬ በኋላ ትሰምኛለሽ? አንቺ ብትሆኚ ባልሽን አላመንሽም አይደለ? አንቺ ብትሆኚ ባልሽን አላመንሽም አይደለ? አንቺ ብትሆኚ ማለት ነው የራስሽ ጉዳይ። ኧረ እባክህ በእናትህ ዞር በይ። አትጮህባት። እሷ ላይ አትጮህባት። እኔን አላምን ብለሽ አይደለ እዚህ ደረጃ ያደረሽ? ስማ፣ እሷ ላይ አትጮህባት። እኔን አዋርድ። ዞር በይ። ምን አገባ ስለሷ? ያገባኛል። ስለሷ ምን አገባ? ያገባኛል። ስለሷ ምን አገባ? እንዳትነካት እሷ እነዚህ አብረው አሰበናት። ምንድን ነው አንቺ ሀሳብሽ? ምንድን ነው? ቆይ አይደለም የሰው ሚስት ችግር አላመንሽም እኮ አንቺ ቶይ ሰራሽ ይመስልሻል? አዎ ችግርሽ ምንድን ነው? በቃ አትምጡ ብለሻል አይደል እንዴ? ባለፈው ተነጋግረን ጨርሰናል አይደለም? ማን ጠራሽ? ፍርድ ቤት እንገናኝሽ። ማን ጠራሽ? አሁን አንቺ ሲጀምር ጫፏ እንዳትነካ። እኔ ስርዓት ይኖር። እርጉዝ ናት እያየን አይደል? እርጉዝ ናት እያየን አይደል? ስርዓት ይኖር። እንዳልደፋ እዚህ ጋር ነው። ቆይ አንተ ሀሳብህ ምንድን ነው? ምንም አይደለም ሀሳቤ። እኔን ባልሽን እንደማመን ንገሪያቸው። ንገሪያት ልጁ የስቲቭ ነው ብለሽ ንገሪያት። እኔን አታሰቃይ ፋቢ፣ አታሰቃይ። እኔ እያመመኝ ነው። ድራማ እየሰራህብኝ ነው። እኔ ድራማ አይደለም። እየሰማሽ አይደል እንዴ? ምንድን ነው? በይ እስኪ ንገሪኝ። በይ የኔ ልጅ አይደለም። እሺ ተንገረን። እኔን እንዴት አታምኚኝም? ውብዬ ተንገረን። ይኸው እንዴት አታምኚኝም? ቆይ ለምን አምነዋለሁ? ቆይ ምንድን ነው አንቺ አላማሽ? አላማሽ ምንድን ነው? አንቺ ባለ ትዳር የሆነችን ሴት ምንድን ነው የምታግዛት? ንገረኝ እስቲ ለኔ። ምንድን ነው ያስነካሽ? ቆይ ሰውዬ ምንድን ነው ያደረገብሽ? ንገረኝ። ለምንድን ነው እንደዚህ ያልሽ? ቀልድ ነው እንደ ያስከው? በቃ አሁን እናንተ ለምንድን ነው ልጁ የኔ ነው ለማለት የፈለግሽው? ለምንድን ነው እናንተ ጤነኛ ስላልሆናችሁ አንድ ላይ ሄዱና ጸበል ምናምን ግቡ። ሰማሽኝ አይደለ? እናንተ ጤነኛ አስሬ እየደወልሽ እናውራ አትበይ። አይዞሽ አለለም
በጣም ነው የሚሳለችው። አስሬ ከአንቺ ጋር እየተገናኙ መጨቃጨቅ ሲጀምር እኮ አንቺን ማንም የጠራሽ የለም። እሱን ጠራሹ ማለት እንደርጎዝ እንደመጣሽ አንቺ ነሽ። ይግባሽ። እሱን ጠራሹ ማለት እኔ እንደጠራሽ ይግባሽ። ይሄው እየሰማ ነው አይደል? በጣም ጥሩ። እንደዚህ ነው ስራችሁ። ጭራሽ ነው እኔ ማለት እሱ ማለት እኔ እየተባባላችሁልኝ ነው አይደለ? እንደዛ ነው ሐሳብ። ዛሬም ቢሆን ወደ ትዳሬ መመለስ ፈልጋለሁ ብዬ እናስተካክል፣ ነገሮችን እናስተካክል። አስተካክል። ከሰው ጋር የጀመርከውን ሰውዬ ምንም የለም። ፋፊ ንገሪያቸው። ሲጀመር ምን እነዚህ ጋር መጨቃጨቅ ምንም እኮ አያስፈልግም እንዴ። ነገርኩሽ እኮ ብዬ ምን እየተፈጠረ ሰላም ሊሰጡሽ አልቻሉም። ማን ሰው ይሄ ደግሞ አስቸጋሪ ወንድምሽ መጣ። አንተ ምን እያደረክ ነው ያለው? ለምንድን ነው ሰላም? አሁን ገና ነው የተነሳችው። ምን ሆነ ነው? ችግር የለውም። ምን ይጠራው? ይሄን አንድ በይ በአደብ አስገዥ በእናትሽ። ስነ ስርዓት ያዝ። ይኸውልህ ገና ከመነሳቷ ገና ከመኝታ ከመነሳቷ ጦስ አንተ ነህ። ወቅ ማውራት ካለብህ ለዚህ ሁሉ ጦስ ለትዳሬ መፍረስ ምክንያቱ አንተ ነህ። ከኔ ጋር አውራ። አጠፋለሁ። ኧረ እባክህ እኔ ነው ታጠፋኝ። ለዚህ ነው እንዳነካት ገና ከመነሳትሽ እየበጠበጥሽ እኔ የጠራኋቸው እውነቱን ማወቅ ስለምፈልግ አሁን በደንብ የነዚህ እውነት ምን ያደርግልሻል? ምን ያደርግልሻል? እነዚህ እውነቱን ማወቅ ነው አይደል? ማውጣና ሳይያስ በቃ ምንድነው ማሳያ? አንቺ ደግሞ ስራት ይኑርሽ በእናትሽ ባሪ ፊት እንትናት አሳያት በርሺ ስራት ይኑርሽ። ትነግራን ነገር አለ። እስኪ ንገራት። አሳያት በቃ በአንተ ምክንያት እኮ ነው እንደዚህ ሆነች ያለ። በአንተ ምክንያት ነው ትዳሬ የፈረሰው። በአንተ ምክንያት ነው። ስራት ትዳርን መጀመሪያ ማስተካከል የነበረበት አንተ ነበር። በትዳር ላይ እዳ እየደረግክ ያለው አንተ ነህ። አንተ ነው አይደለም የመጣሁት። ከሱ ጋር ተደባጭኝ እና መጣሽ። ምንም ማሳይ ነገር የለም። ምን አለ? አንተ ምን አይደል? ጉዶናል፣ ጉድ ሰርተዋል። እያየን አይደል? ሰርተዋል። ባለጌዎች ናቸው በጣም። ስራት ይወጣል ዘይት ይዘሽ ሂጂ። ነው ሸትሽ ይዘሽ ሂጂ። ስማኝ፣ እሷ ነች የጠራችሁ። አስሬ እየጠራችሁ ደግሞ ያንቋሽሽ እንዴት ይመጣል? አይኑን በጨዋጥቦ እንዴት ይመጣል? የፈለገ አላችሁ በቃ ለምን ይመጣል አይደለ? ስለዚህ እያመጣች አስሬ መድረስ የለበትም። አንቺ ማን ጠራሽ? እኔማ ስንፈልግ ጭራው አይደለሽ እንዴ? ጭራው ነች እኮ እንዴ እየተከተለች ትመጣለች። ሳይዛችሁ ገደል አንተ በምን አምነህ ነው ግን እሷን ያገባህ? እንዴት በምን እንደዚህ ያልነበረችው ከየት እንዳመጣችሁ አስመሰል። ሁለታችሁ ማስመሰል። አንተ ስራት አንድ አይነት ተባባሉ። ሁለታችሁ እረፍ። ምንድነው? አይደለም ምንድነው ማወቅ? አንተ ብትሆን እረፍ። በኋላ እውነቱን ጥያቄሽን ንገሪኝ። ምንድነው ማወቅ? ጥያቄሽን ንገሪኝ። ምንድነው የምትፈልጊው ከባሌ? በይ እሱን እኮ ከአንዴም ስንቴ ነግሬሽ። ሌላ ጥያቄ አለሽ? ባልሽ ፊት ሌላ ጥያቄ አለሽ? ሌላ ምንም ባልሽ ትችያለሽ፣ ግን በየትኛው በኩል እንደገባ ልትነግሪኝ ትችያለሽ? ቆይ ከዚህ ሁሉ የታረክ ቆይ አይደለም። ባልሽ ስንት ነው ንገሪኝ እስቲ። ፋፊ ረፊ ፋፊ ረፊ የምን ወረቀት ነው የምታወሩት? ፋፊ ረፊ ምንድን ነው? ጭራሽ ኪሽም ትገባባለህ። ምንድን ነው ደግሞ? ይሄ ምንድን ነው?